ሰላም ቤተሰብ እንዴት ናቸው? ደህና ናቸው ወይ? በእኔ ጋር ሁሉ ሰላም አለው። እናንተ ጋር እንዴት ነው ህይወት? ገቡ ሰብስክራይብ፣ ላይክ እያረጋችሁ ቤተሰብ ሁኑ። ቤተሰብ ሆናችኋለሁ። አስተያየታችሁንም ንገሩኝ እና ዛሬ በአዲስ ቪዲዮ ከች ብያለሁ። እሱ ምንድነው? የሎሚ ጥቅም የዩቲዩብ ስም ሎሚ ስለሆነ እስኪ ካረኩት አይቀር ስለ ጥቅሙ ልንገራችሁ ብዬ ቢያንስ አንድ አምስቷን ብዙ ጥቅሞች ሊኖሩ ይችላሉ። በስ አንድ አምስቷን ልንገራችሁ እና ወደ ቪዲዮ ልግባ ልንገራችሁ ማለት ነው። የሎሚ ጥቅም እንዳልኳችሁ አምስት ነው የምነግራችሁ ነው። የሎሚ ጥቅም በአንደኛ ደረጃ ክብደትን ለመቀነስ በጣም ይረዳል ማለት ነው። ከክብደት ያላቸው ሰዎች ቢጠቀሙበት ላይ በጣም ይጠቀማሉ ማለት ነው። ክብደት ለመቀነስ ይረዳል። ሁለተኛው መርዛማ ነገሮች በውስጣችን ካሉ መርዛማ ነገሮችን የመከላከል ባህሪ በጣም ከፍተኛ ደረጃ ነውና ብትጠቀሙት አሪፍ ነው። ሶስተኛው የሰውነት በሽታዎች የመከላከል ስርዓቱ እንትን ይላል ያኔ ጨምራል። ያኔ በሽታን ለመከላከል ያለው ደረጃ ከፍተኛ ነው። በውስጣችን በሽታ ምናምን የሆነ ነገር ብዙ ነገር አለ። ትኩሳት፣ ጉንፋን፣ ራስ ምታት ብዙ ነገር አለና ይሄን የመከላከል ባህሪው በጣም ከፍተኛ ነውና እንዲህ አይነት ያላችሁ ብትጠቀሙ ታሪፍ ነው። ባይኖርባችሁም ትጠቀሙ፣ ችግር የለውም፣ ምንም ጉዳት አያመጣም ማለት ነው። እና በአራተኛ ደግሞ የሆነ መተንፈስ እንደዚህ እንትን የሚያስቸግረን ሰዎች ካለን ብንጠቀመው አሪፍ ነው። የመተንፈስ ባህሪያችን ከፍተኛ ይሆናል፣ ደህና ይሆናል ማለት ነው። የመተንፈሳችን እንትን ይስተካከላል ሎሚ በመውሰዳችን ማለት ነው። አሰራሩና እንዴት እንደሆነ እነግራቸዋለሁ ወደ መጨረሻው ላይ። በአምስተኛ ደግሞ አንድ ሰው የሆነ የመጨናነቅ ባህሪ ይኖረዋል። ደግሞ የሆነ በቃ እንትን የሚከላከላል ማለት ነው። የሆነ ደም ግፊት፣ ውጥረት፣ ሰውነታችን ላይ ውጥረት፣ ጭንቀት ብዙ ነገር አለና ሎሚ በጣም ከፍተኛ ደረጃ ላይ ይሄን የመከላከሉ ማለት ነው። እና ተጠቀሙት፣ አሪፍ ነው። ጠቅማቸዋለን ስለምጠቀመው ልንገራችሁ ብዬ ነው። በጣም ጠቀማለሁ። በተለይ ጠዋት በባዶ ሆዳችሁ ቢሆን በጣም የበለጠና የተመረጠ ይሆናል ማለት ነው። ግድ ሁልጊዜ ይሁን ማለት አይደለም። ደግሞ አንድ ቀን እና ሁለት ቀን ብቻ ማለት አይደለም። በቻላችሁት አጋጣሚ ባገኛችሁት አጋጣሚ ሎሚ ባለ ጊዜ ብትጠቀሙት ለእናንተ ጥሩ ነው። አዘውትራችሁ ማለት ነው። እና እንደዚህ እያደረጋችሁ ብትጠቀሙ ጥሩ ነው። አሁን አሰራሩን ስነግራችሁ ቤታችሁ ውስጥ ሎሚ ይኖራል። ማር ካላችሁ ደግሞ ማር በጣም አሪፍ ነው። ማር፣ ሎሚ ያው የሞቀ ውሃና ሙሉ በሙሉ የሞቀ ውሃ ባታረጉት ጥሩ ነው። አብርዳችሁ ከጠጣችሁት ኦኬ። ለብ ያለ ቢሆን ግን ጥሩ ነው። ያን ግማሽ በግማሽ አድርጋችሁ ለብ ያለ ሲሆን የሆነ ሰውነታችንን ውስጥ ሲገባ የሰውነታችንን ያለ ስብ ምናምን የማጥፋት ባህሪ ስላለው ማለት ነው። እና እንደዛ አድርጋችሁ ተጠቀሙ፣ አሪፍ ነው። ከዛ ቀጥሎ ደግሞ ናና ነው። ናና ታውቁታላችሁ ሁላችሁ። እሱን ብትጨምሩበት አሪፍ ነው። ባላችሁ ብዛት ቤታችሁ ባለው ናና ያኔ ግድ ገደብ የለውም ማለት ነው። ሎሚው ግን ተለቅ ያለ ኩባያ ከሆነ አንዱን ያኔ አነስ ያለ ከሆነ ግማሹን፣ ምክንያቱም ሲደጋገም ሰውነታችሁ ላይ ጉዳት እንዳያመጣ ማለት ነው። እሺ። እና እንደዚህ እያደረጋችሁ ሎሚውን ተጨምቃላችሁ። በምንም ነገር ማጭመቅ ትችላላችሁ። ዋናው ማጨመቁ እና ጨምቃችሁ ሎሚውን፣ ማሩን፣ ናናውን አድርጋችሁ የሞቀ ውሃ ከዛ በደንብ ካማሰላችሁ በኋላ ካማሰላችሁ በኋላ ግማሽ ሙቅ ነው፣ ግማሽ እንትን ብያችኋለሁ። ከዛ ያኛውን ግማሽ ደግሞ ስጨምሩበት
እኩል በኩል ይሆናል ማለት ነው። እንደዚህ አድርጋችሁ ያው የሎሚ ጁስ ሆነ ማለት ነው። በባዶ ሆዳችሁ ጠዋት ብትጠቀሙ በጣም አሪፍ ነው። ተጠቅማችሁ ወደ ስራ ብትገቡ፣ ተቀማጭ ከሆናችሁ ብትቀመጡ ምንም ችግር አያመጣም እና ተጠቀሙት። በጣም አሪፍ ነው፣ ይጠቅማችኋል። እና ይሄን ይመስላል። ሎሚ በጣም ጥቅም አለው። ሌላው ደግሞ የረሳሁት ሳልነግራችሁ ምን መሰላችሁ? የሰውነት ጥራት ያው አብዝተን ከተጠቀምን የሰውነት ጥራታችን ያው ጥሩ ይሆናል ማለት ነው። ይስተካከላል። የማጥራት ባህሪ ያለው ማለት ነው እና ተጠቀሙት። ከወደዳችሁት ላይክ ኮሜንት አድርጉልኝ። ከወደዳችሁት ላይኩ አይቀርም፣ ሰብስክራይቡም አይቀርም። ቤተሰብ ሆኑኝ ሆናችኋለሁ እና አስተያየታችሁን ንገሩኝ። ስላዳመጣችሁኝ አመሰግናለሁ። ሰላማችሁ ይብዛ። በሌላ ነገር እስከምንገናኝ አላህ አፊያችሁን ይጠብቅላችሁ፣ ሰላም ያርገን። ዋናው ነገር ጤና ነው። ጤና ከሆነን ተመልሰን እንገናኛለን በአላህ ፍቃድ እና ስላዳመጣችሁኝ አመሰግናለሁ። ሰላማችሁ ይብዛ። ሰላም ሆኑልኝ። በያላችሁበት ሀገር አላህ ይጠብቃችሁ፣ አላህ ይጠብቀን፣ አላህ የተሻለ